ዓለም ሕይወት እንዲሆንላችሁ ወደዚህ እውነት እንድትመጡ እንጋብዛችኋለን። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ድረስ ሕያው ነው። ኃጢአተኛውን ሊወድ የሚችል በደለኛውን ሊወድ የሚችል የወደቀን ሰው ሊያነሳ የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እዚህ ዓለም ላይ አንድ ንጹሕ ደም ፈሷል። እዚህ ዓለም ላይ አንድ ቆሻሻ ደም አለ። ያን ቆሻሻ ደም የሚያነጻ የእግዚአብሔር ልጅ ኢየሱስ ክርስቶስ ንጹሕ ደሙን ለእናንተ አፍስሷል። ስለዚህ የመዳን ቀን ዛሬ ነው። በኢየሱስ ክርስቶስ በማመን እንድትድኑ እውነትን እነግራችኋለን። እግዚአብሔር ይወዳችኋል። እንዲሁ መዳን ትችላላችሁ። ስለዚህ መዳን ያለው በኢየሱስ ክርስቶስ ነው። መኪና ላይ ያላችሁ፣ በባጃጅ ውስጥ ያላችሁ፣ በሱቅ ላይ እየተገበያያችሁ ያላችሁ ማህበረሰቦች፣ በጭሮ የምትኖሩ ወይም ደግሞ ከጭሮ እየወጣችሁ ያላችሁ፣ በመኪና ውስጥ ያላችሁ ኢየሱስ ክርስቶስ ስለ እናንተ ኃጢአትና በደል በመስቀል ላይ ተሰቅሎላችኋል። እሱን በማመን እንዲሁ መዳን ትችላላችሁ። ይህንን ዓመት ዋጁት፣ እሱን በማመን ዋጁት። ቀኖቹ ክፉ ናቸውና ዘመኑን ዋጁት ይላል። ዘመኑ የሚዋጀው በክርስቶስ በማመን ነው። አሁን በመስከረም አንድ ላይ ቆመ ኢየሱስን በመከመን ዘመንህን ዋጅ፣ ዘላለምን አትርፍ፣ ሕይወትን አትርፍ፣ ከጨለማ አምልጥ፣ ጽድቅና ቅድስና እንድኑ በእምነት ተቀበል። ሀብትና ብር እውቀትን ሊያድን አይችልም። እሱን በማመን ግን እንዲሁ መዳን ትችላለህ። እሱ ያለበት ቤት ሰላም አለ፣ ሰላም አለ። እሱ ያለበት ቤት እረፍት አለ። እሱ ያለበት ቤት ወደ እረፍት ኑ። እናንተ ሸክም የከበደባት እረፍትን በመብል በመጠጥ ማግኘት ያልቻላችሁ ራሳችሁን በሆነ ነገር ከደበቃችሁ በሥራችሁ ላይ የተማመናችሁ በእውቀታችሁ ላይ የተማመናችሁ ወደ ክርስቶስ ኑ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ፍቅር ማለት እግዚአብሔር እኛን እንደወደደን ነው። ዓለም አትወደንም። ሰው ሊወደን አይችልም ከመሬት ተነስቶ። እግዚአብሔር ግን ያለ አንዳች መልካም ሥራችን፣ እግዚአብሔር ግን ያለ አንዳች ጥሩ ተግባራችን እንዲሁ በደለኞችና ኃጢአተኞች ሆነን ሳለን ወዶናል። ወንድሜ ተወደሃል፣ እህቴ ተወደሻል። በበደልና በኃጢአት ሙት የሆንከውን አንተ እግዚአብሔር ወዶሃል። አንተ ደካማ ነህ፣ አዎን ወዶሃል። አንቺ ደካማ ነሽ፣ አዎን ወዶሻል። ኃጢአተኛውን ማን ሊወድ ይችላል? በደለኛውን ማን ሊወድ ይችላል? የወደቀን ሰው ማን ሊወድ ይችላል? ዳውን ማን ሊወድ ይችላል? ይህንን ድሃ ሰው፣ ይህንን ምንም ያሌለውን ሰው፣ ሰው ያሌለውን ሰው ኢየሱስ ክርስቶስ ሰው ሆኖለታል፣ ሞቶለታል፣ በበረት ተወልዶለታል፣ መስቀል ላይ ተሰቅሎለታል። ወገኔ በኢየሱስ ተወዳችኋል፣ ተወዳችኋል። ኢየሱስ ክርስቶስ ለእናንተ ኃጢአት መስቀል ላይ ሞቶላችኋል። በሱ ሥራ ያለ እናንተ ሥራ መስቀል ላይ በተሠራው ሥራ መዳን ትችላላችሁ። እንለምናችኋለን፣ እንጠይቃችኋለን። እውነቱ እሱ እንደሆነ እነግራችኋለን። እሱ ነው፣ እውነቱ እሱ ነው፣ ሕይወት እሱ ነው። በአንድ ሰው በአዳም በኩል ሁላችንም ኃጢአተኞች ነን። በአንድ ሰው ኃጢአት ወደ ዓለም ገባ። ሁሉም ኃጢአት ስላደረጉ በደል ለሰው ሁሉ ደረሰ። በደለኛውን ለማዳን እግዚአብሔር አንድያ ልጁን ላከ። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ለዓለም ሞት የሚያድን ኢየሱስ ብቻ ነው። ኢየሱስን እንነግራችኋለን። ኢየሱስ ይወዳችኋል። ኢየሱስ ሞቶላችኋል። መዳን ያለው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። ሕይወት ያለው በልጁ በኢየሱስ ክርስቶስ በማመን ብቻ ነው። የኃጢአት ይቅርታ ያለው የኃጢአት ስርየት ያለው በልጁ በክርስቶስ ኢየሱስ በማመን ብቻ ነው። ወዳጆቼ
በእናንተ መልካም ሥራ የዘላለም ሕይወት ማግኘት አትችሉም። በእናንተ መልካም ሥራ ወደ እግዚአብሔር መንግሥት መግባት አትችሉም። ተራራ ብትወጡ ሸለቆ ብትወርዱ ወዳጆቼ ወደ እግዚአብሔር መንግሥት ልትገቡ አትችሉ። ሰው ወደ እግዚአብሔር መንግሥት የሚገባው ኢየሱስ ክርስቶስን የሕይወቱ አዳኝ፣ የሕይወቱ ጌታ፣ የሕይወቱ መድኃኒት አድርጎ ሲያምንና ሲቀበል ብቻ ነው። ኢየሱስ ብቻ ነው ከዘላለም ሞት የሚያድን። ኢየሱስ ብቻ ነው ከኃጢአት የሚያድን። ኢየሱስ ብቻ ነው ካለንበት ውድቀት ነፃ የሚያወጣ። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ መንገድ ነው። ኢየሱስ ይወዳችኋል። ዓላማ ይዞ የተሰለፈ የሚያስፈራ ያንተ ሰራዊት ጠላትን ሁሉ እያሸነፈ ባንተ መሪነት ቀንና ሌሊት ባህር ተሻግሮ በምድረ በዳ ፊቱን ረጋግጦ ጥቂቱ ሕዝብ ካንተ ጋር በዝቶ ርስቱን ጨበጠ ከብዙ መቱ። ሕዝብን አበዛ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅን በእኛ ዘረጋ። ሕዝብን አበዛ ሕዝብን አበዛ የአገሪቱንም ወሰን አሰፋ የማዳን እጅን በእኛ ዘረጋ። hojii keessanii malee fuula Waaqayyo duratti hojii Yesuus Kiristoos hojjeteen qajeelota taatanii argamuu hin dandeessan. Qajeelinni kan jiru, jireenyi kan jiru, jireenya bara baraa argachuu kan dandeessan Yesuus Kiristoos hojii hojjeteeni. Kanaafuu dhugaan, karaan, jireenyi Yesuus Kiristoos. Inni jireenya bara baraa arganuuf ta'uuf karaa addunyaa foonfatee nama ta'ee nuuf mul'atee jira. Isatti amanuudhaan jireenya argachuu hin dandeessan. እሱን በማመን የዘላለምን ሕይወት ማግኘት ትችላላችሁ።